ከ75 ሀገራት ለሚመጡ ዜጎች ይሰጥ የነበረውን የቋሚነት እንግዲህ የቋሚ ነዋሪነት ቪዛ ወይም ደግሞ ኢሚግራንት ቪዛ ሂደት ማገዱን ተሰምቷል። በእገዳ ዝርዝር ውስጥ ከተካተቱ ሀገራት መካከል ኢትዮጵያ፣ ኤርትራ፣ ሶማሊያ፣ ሱዳን፣ ደቡብ ሱዳን እና ግብጽ እንደሚገኙበት ታውቋል። የፊታችን ጥር 21 ቀን 2026 ዓ.ም ጀምሮ ተግባራዊ ይሆናል ተብሏል። ፕሬዝዳንት ዶናልድ ትራምፕ በቅርቡ በሰጡት መግለጫ በአሜሪካ ከሚኖሩ የኢትዮጵያ ተወላጆች መካከል 47.6 ያህሉ በቤተሰቦቻቸው ውስጥ ቢያንስ አንድ የመንግስት ድጋፍ ተጠቃሚ እንዳለ መጥቀሳቸው ውሳኔው እንደ አንድ ምክንያትም ተጠቅሷል ማለት ነው። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ውድ ቤተሰቦቻችን ከኢትዮ ኢንፎ በመረጃ ሰዓታችን ተገናኝተናል። እንግዲህ ዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ሮብ ዕለት ባወጣው መግለጫ ማለትም የትራምፕ አስተዳደር 75 ሀገራት ለሚመጡ ዜጎች ይሰጥ የነበረውን የቋሚነት ወይም ኢሚግራንት ቪዛ ሂደት ማገዱ ተሰምቷል። ለምንድን ነው ያገደው? እነማን ናቸው እነዚህ ሀገራት? ከአፍሪካስ እነማን ሀገራት እግዱ አልተጣለባቸውም የሚለውን በዝርዝር የተመለከተን ቆይታ የምናደርግ ይሆናል። በርካቶች ይህን መረጃ ከሰሙ በኋላ ደንግጧል። ብዙዎች እንግዲህ አሜሪካ ሄደው ለመኖር ሀሳብ የነበራቸው የተለያዩ ሙከራዎችን እያደረጉ የነበሩ እንግዲህ ዜጎች ያስደነገጠ መረጃ ሆኗል። ምንድነው እንግዲህ ጉዳዩ የሚለውን በዝርዝር የምንመለከት ይሆናል። ይሄን ቻናላችንን ሰብስክራይብ ሳታደርጉ ከሆነ እየተከታተላችሁ ያላችሁ ተባካችሁ ሰብስክራይብ አድርጉ። አሁን ላይ 804,000 ነው። በቅርቡ 900,000 እንግዲህ እንደርሳለን። ከናንተ ጋር የትኛውም ሀሳብ አስተያየት ካላችሁ አድርሱን። ከታች ባለው የስልክ መስመራችን ደግሞ ይሄን ነገር ለህዝብ ብታደርሱት ይሄን ነገር ወደ ህዝብ ጆሮ ብታደርሱት የምትሉት መረጃ ካላችሁ ከስር ባለው ስልክ ቁጥራችን ልትደውሉልን ትችላላችሁ። በዚሁ ስልክ ቁጥር በቴሌግራም እና ዋትስአፕም ታገኙናላችሁ። ይሄን ቪዲዮ እንግዲህ ሼር በማድረግ ላይክ በማድረግ እንዲሁም ኮሜንት በመስጠት ቤተሰብነታችሁን አጋሩ ማለት እንወዳለን። ከመሸጋገሪያ በኋላ ተመልሰን ስንመጣም እንግዲህ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በትላንትናው ዕለት የሰጠው መግለጫ ምንድነው የሚለውን በዝርዝር የምንመለከት ይሆናል። መግቢያ ላይ እንግዲህ እንዳልኳችሁ ዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ሮብ ዕለት ባወጣው መግለጫ የትራምፕ አስተዳደር ከ75 ሀገራት ለሚመጡ ዜጎች ይሰጥ የነበረውን የቋሚነት እንግዲህ የቋሚ ነዋሪነት ቪዛ ወይም ደግሞ ኢሚግራንት ቪዛ ሂደት ማገዱን ተሰምቷል። በእገዳ ዝርዝር ውስጥ ከተካተቱ ሀገራት መካከል ኢትዮጵያ፣ ኤርትራ፣ ሶማሊያ፣ ሱዳን፣ ደቡብ ሱዳን እና ግብጽ እንደሚገኙበት ታውቋል። የውጭ ጉዳይ መስሪያ ቤቱ ለእገዳው የሰጠው ምክንያት በእነዚህ ዝርዝር ውስጥ ካሉ ሀገራት የሚመጡ ስደተኞች ተቀባይነት በሌለው መጠን የአሜሪካን ሕዝብ ጥቅሞች ወይም ደግሞ ዌልፌር እንዲሁም የመንግስት ድጋፎችን ይጠቀማሉ በሚል ምክንያት እንደሆነ ታውቋል። የመስሪያ ቤቱ ዋና ምክትል ቃል አቀባይ ቶሚ ፒጎት በሰጡት መግለጫ የትራምፕ አስተዳደር የአሜሪካ የኢሚግሬሽን ስርዓትን በመጠቀም የአሜሪካን ሕዝብ ሀብት የሚመዘብሩትን ለመግታት ይህን እርምጃ ወስዷል ሲሉም እንግዲህ ገልጸዋል። አክሎም የውጭ ጉዳይ መስሪያ ቤቱ በህዝብ ላይ ሸክም ይሆናሉ ተብለው የሚገመቱ ስደተኞችን ለመከላከል ያለውን ስልጣን እንደሚጠቀምም ገልጸዋል። እገዳው ማንን ይመለከታል፣ ማንንስ አይመለከትም የሚለውን በዝርዝር እንመልከተው። ይህ እገዳ ተግባራዊ የሚሆነው ወደ አሜሪካ ለቋሚ ኑሮ ወይም ደግሞ በግሪን ካርድ አግኝተው ለመኖር የሚመጡ የውጭ ሀገር ዜጎችን ብቻ እንደሚመለከትም ነው የተነገረው። በአንጻሩ ለጊዜያዊነት ቆይታ የሚመጡትን ማለትም ለጉብኝት፣ ለቱሪስቶች ማለት ነው፣ ለተማሪዎች፣ ለጊዜያዊ ሰራተኞች እንዲሁም ለዓለም ዋንጫ ጉዳይ የሚመጡ ዜጎችን ይህ እገዳ አይመለከትም ተብሏል። ከፊታችን ጃንዋሪ 21 ጀምሮ ተግባራዊ የሚደረግ ሲሆን አሜሪካ አዳዲስ ስደተኞችን የአሜሪካ ሕዝብ ሀብትን እንደማይመዘብሩ ማረጋገጫ እስካላገኘች ድረስ እገዳው እንደማይነሳም እንግዲህ በመግለጫው ተጠቅሷል። በዝርዝር ውስጥ ከተካተቱት 75 ሀገራት መካከል ከአፍሪካ እንዲሁም ከአፍሪካ ቀንድ ሀገራት መካከል ኢትዮጵያ፣ ኤርትራ፣ ሱዳን፣ ደቡብ ሱዳን እንዲሁም ሶማሊያ እና ሌሎች 39 ሀገራት
ከአፍሪካ እገዳው ተጥሎባቸዋል ተብሏል። ከሌላው ዓለም ደግሞ ብራዚል፣ ሩሲያ፣ ኢራን፣ ኢራቅ፣ ፓኪስታን እና የመን በእገዳ ዝርዝር ውስጥ መካተታቸው ነው የተሰማው። ይህ እርምጃ የትራምፕ አስተዳደር በስደተኞች ላይ የጀመረውን የማጥራት ዘመቻ ተከትሎ የመጣ ሲሆን ከቀናት በፊት አስተዳደሩ በአሜሪካ ለሚኖሩ ሶማሊያውያን ተሰጥቶት የነበረውን ጊዜያዊ ከለላ እንዲሁ መሰረዙ ተሰምቷል። አሜሪካ የቋሚ ነዋሪነት ቪዛን እንግዲህ ዓለም ላይ ከሚገኙ ሀገራት 75 ሀገራትን እንግዲህ ከልክላለች። ዜጎቻችሁ በሀገሬ የቋሚነት ወይም ደግሞ የቋሚ ነዋሪነት ቪዛን አያገኙም፣ ግሪን ካርድንም አያገኙም ብላለች። እንግዲህ መግቢያ ላይ እንዳልኳችሁ ነው የአሜሪካ ስቴት ዲፓርትመንት የዲቪ ወይም ደግሞ ዳይቨርሲቲ ቪዛ እና ሌሎች የቋሚ ነዋሪነት ቪዛዎች ኢሚግራንት ቪዛን የመስጠት ሂደትን እንግዲህ በእነኚህ ሀገራት ላይ ለጊዜው እንዲቋረጥ መወሰኑና ውሳኔውም የፊታችን ጥር 21 ቀን 2026 ዓ.ም ጀምሮ ተግባራዊ ይሆናል ተብሏል። ቅድም እንዳልኳችሁ እንግዲህ ለዚህ ውሳኔ አሜሪካን የዳረጋት ብለው በዝርዝር ያስቀመጡት ምንድነው? የመንግስት ድጋፍ ጥገኝነትን መቀነስ የመጀመሪያው ሀሳባቸው ነው። የስቴት ዲፓርትመንት ቃል አቀባይ ቶሚ ፒጎት እንደገለጹት ይህ እርምጃ የተወሰደው ወደ አሜሪካ የሚገቡ ስደተኞች በመንግስት ድጋፍ ወይም ዌልፌር ላይ ጥገኛ የሚሆኑበትን ሁኔታ ለመገምገም በማሰብም ነው ሲሉ ተናግረዋል። ሌላው እንግዲህ የቪዛ መኮንኖች የአመልካቾችን የጤና ሁኔታ፣ የቋንቋ ክህሎትና የፋይናንስ አቅም በጥብቅ እንዲመረምሩም ቀደም ብለው ታዘዋል። ለዚህም እንግዲህ አንዱ ምክንያት ተደርጓል። የፕሬዝዳንት ዶናልድ ትራምፕ በቅርቡ በሰጡት መግለጫ በአሜሪካ ከሚኖሩ የኢትዮጵያ ተወላጆች መካከል 47.6 ያህሉ በቤተሰቦቻቸው ውስጥ ቢያንስ አንድ የመንግስት ድጋፍ ተጠቃሚ እንዳለ እንግዲህ መጥቀሳቸው ለውሳኔው እንደ አንድ ምክንያትም ተጠቅሷል ማለት ነው። የቪዛ ጥያቄዎች እጣ ፈንታስ ምንድን ነው የሚለውን በርካቶች ይህን ጥያቄ እያነሱ ይገኛሉ። እንግዲህ ይህ እገዳ ስቴት ዲፓርትመንት አዲስ መመሪያና የግምገማ ውጤት እስኪያወጣ ድረስ ለተወሰነ ጊዜ ወይም ደግሞ እንዲሁ ላልተወሰነ ጊዜ ሊሆን ይችላል። የቪዛ ሂደቱ ግን ቆሞ ሂደቱ እንደሚታይ ነው የተነገረው። ይህም ማለት በእነዚህ ሀገራት ውስጥ የሚገኙ እና የቪዛ ቃለ መጠይቅ የሚጠባበቁ አመልካቾች ሂደታቸው ይስተጓጎላል ማለት ነው። አሁን ላይ የቪዛ ሂደት እያከናወኑ ያሉ በእነዚህ 75 ሀገራት ውስጥ ያሉ የቪዛ አመልካቾች እና አሁን የቪዛ ሂደታቸውን እየተከታተሉ ያሉ አመልካቾች እንግዲህ የቪዛ ሂደታቸው ቪዛ የማግኘት ሂደታቸው ይስተጓጎላል ተብሏል። ይሄም እስከ መቼ ነው የሚለው በግልጽ ባይቀመጥም እንግዲህ ቅድም እንዳልኳችሁ እስከ ጥር 21 ወይም ጃንዋሪ 21 2026 ጀምሮ ግን ይሄ የቪዛ ሂደት እንደሚቋረጥ ነው እንግዲህ የአሜሪካ የውጭ ጉዳይ ሚኒስትር ያስታወቀው ማለት ነው። ከአፍሪካም እንግዲህ ቅድም እንዳልኳችሁ ነው ወደ 44 ሀገራት የጉዞ እገዳ ተጥሎባቸዋል። እስካሁን ድረስ 44 የአፍሪካ ሀገራት በጉዞ እገዳ ውስጥ የተካተቱ ሲሆን ከነዚህ ውስጥም 10 ሀገራት ብቻ ከእገዳው ነፃ መሆናቸው ታውቋል። የጉዞ እገዳ የሌለባቸው 10 የአፍሪካ ሀገራት እነማን ናቸው የሚለውን እንመልከት። ቦትስዋና፣ ኮሞሮስ፣ ጅቡቲ፣ ኢስዋቲኒ ወይም ስዊዘርላንድ፣ ኬንያ፣ ማዳጋስካር፣ ሞሪሸስ፣ ናሚቢያ፣ ሲሼልስ፣ ደቡብ አፍሪካ ናቸው። እንግዲህ እነዚህ 10 ሀገራት የጉዞ እግድ አልተጣለባቸውም ተብሏል። ሌሎቹ እንግዲህ የአፍሪካ ሀገራት በዚህ እገዳ ዝርዝር ውስጥ መዋላቸው ተሰምቷል ማለት ነው። እንግዲህ እንዳልኳችሁ አዳዲስ የኢሚግራንት ቪዛ ወይም ግሪን ካርድ አመልካቾች ለጊዜው አገልግሎት አያገኙም ተብሏል። ቀድሞ የተሰጡ ቪዛቸው የተመታላቸው ዜጎች ውሳኔው አይመለከታቸውም ተብሏል። እገዳው እንግዲህ ቅድም እንዳነሳ ነው መቼ እንደሚነሳ የተገለጸ ምንም ነገር የለም። ከጎን ላይ እንደምትመለከቱት ግን እነኚህ 75 ሀገራት እንግዲህ እገዳ የተጣለባቸው ሀገራት ሆነዋል። ይህም ቁጥር ከምን ጊዜውም በላይ አሜሪካ በአንድ ጊዜ እገዳ የጣለችባቸው የሀገራት ቁጥር በከፍተኛ ሁኔታ እየጨመረ ነው ተብሏል። 75 ሀገራት እንግዲህ ከጎን እንደምትመለከቱት እነዚህ ሀገራት በአሜሪካ አሁን ላይ የቋሚነት ቪዛ ወይም ደግሞ የቋሚነት ነዋሪነት ቪዛ ወይ ኢሚግራንት ቪዛ የሚባለውን እንደማያገኙ ተሰምቷል። የዳይቨርሲቲ ቪዛ ወይም ዲቪ ደርሷቸውም አሁን ላይ ፕሮሰስ እያደረጉ ያሉ እንግዲህ
ድለኞችም በዚህ እገዳው ሂደታቸው እንደሚስተዋጎል ተነግሯል። ከዚህ ቀደም ያገኙት ግን በፍጹም ይህ እገዳ እንደማያካትታቸው ነው የተነገረው። ይህም በርካቶችን እንግዲህ እያነጋገረ ይገኛል። እናንተስ ይህን ጉዳይ አስመልክቶ ምንድነው ያላችሁ ሀሳብ የሚለውን አድርሱን። እንግዲህ አሜሪካም አዳዲስ የኢሚግራንት ቪዛ ወይም ግሪን ካርድ ፈላጊዎችን እገዳ ጥላለች ማለት ነው። ለዚህም መግቢያ ላይ እንዳልኳችሁ የተለያዩ የአሜሪካ ዜግነት ያላቸውን ግለሰቦች ጥቅማ ጥቅም እነኚህ ግሪን ካርድ እያገኙ ወደ አሜሪካ የሚመጡ ሰዎች እየተጋፉ ነው የሚል ምክንያትን በሰፊው እንግዲህ አስቀምጠዋል። ለማንኛውም እነኚህ 75 ሀገራት የኢሚግራንት ቪዛ ወይም የግሪን ካርድ በአሜሪካ ምድር እንደማያገኙ ለዚህም እንግዲህ ማመልከት እንደማይችሉ ተጠቅሷል ማለት ነው። መረጃችን ይህንን ይመስል ነበረ። ውድ አድማጭ ተመልካቾቻችን እየተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ይህንን ከ804 ሺህ በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ይሁኑ እንላለን። የኔ ሀሳብ የኔ ታሪክ ወደ ህዝብ ሊቀርብ ይገባል የምትሉት ታሪክና ባለ ታሪክ ካላችሁ ከታች ባለው ስልክ ቁጥራችን ደውሉልን። እንደዚሁም በዚሁ ስልክ ቁጥራችን በዋትስአፕና ቴሌግራም ታገኙናላችሁ። ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ድርጅቶችም በዚሁ ስልክ ቁጥራችን ልታገኙን ትችላላችሁ ማለት እንወዳለን። ተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። መረጃችን ይህን ይመስል ነበር። መልካም ጊዜ